ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ ለነግራችሁ የመጣሁት የኢትዮጵያን የፌዴራል መንግስት የግዢ ስርዓት በጣም ዘመናዊ እያደረገና እየለወጠ ስላለው ስለ ኢጂፒ ልነግራችሁ ነው። ኢጂፒ ማለት ምን ማለት ነው? ኢጂፒ ማለት የመንግስት ኤሌክትሮኒክስ ግዢ ዘዴ ማለት ነው። ኢጂፒ ዘርፈ ብዙ ጥቅሞች አሉት። ለምሳሌ ቀድሞ የነበረው የወረቀት አሰራር በጣም አድካሚ፣ ጊዜ ወሳጅ እና መረጃም ግልጸኝነት የሌለው ነበር። ይህንን ሁሉ በመሻር ግን ኢጂፒ ሁሉን ነገር ኦንላይን በሆነ መልኩ ኢንተርኔትን በመጠቀም አቅልሎልናል። ለምሳሌ አንድ ተጫራች ጨረታ ለመጫረት እንድሮ መንግስት መስሪያ ቤት መጥቶ ሰነድ መግዛት አይጠበቅበትም። ቤቱ ባለበት ቦታ ሆኖ ኦንላይን ተመዝግቦ ጨረታ መሳተፍ ይችላል። ሌላው ደግሞ ባለድርሻ አካላት ማናቸውም የበላይ ኃላፊዎች በጨረታ ውስጥ የራሳቸው ድርሻ ያላቸው ኃላፊዎች ባሉበት ሆነው ሙሉ መረጃውን ማግኘት ይችላሉ። ስለዚህ ቀድሞ የነበረውን አሰራር የወረቀት አሰራር በጣም ያሻሻለ ጊዜ ቆጣቢ እና ወጪ ቆጣቢ የሆነ ስርዓት ነው። ስለዚህ ኢጂፒ ሰፊ የሆነ ሀሳብ ያለው ስለሆነ በቀጣይ ፕሮግራም እንድመጣላችሁ የምትፈልጉ ከሆነ አስተያየታችሁን ስጡኝ። አመሰግናለሁ።